ታሪኩ የሚጀምረው ዋና ገጸ ባህሪያችን ጄን ፍራፍሬ ስትሸጥ በማሳየት ነው። ዛሬ አንድ ደንበኛ ወደ ጄን ቀርባ ይሁድ ፍራፍሬ ጥሩ መሆን አለመሆኑን ለማረጋገጥ መቅመስ ፈልጋለሁ ትላታለች። ጄን ግን ፍራፍሬው በጣም ውድ ስለሆነ ለቅምሻ ልሰጥሽ አልችልም፣ ነገር ግን ጣዕሙ በጣም ግሩም እንደሆነ ላረጋግጥልሽ እችላለሁ ትላለች። ደንበኛዋ ግን በማሾፍ እንዳንቺ ያለች የፍራፍሬ ሻጭ እንዴት አምናለሁ? ለመሆኑ በህይወትሽ እንዲህ ያለ ውድ ፍራፍሬ ቀምሰሽ ታውቂያለሽ? ትላታለች። ጄን በራስ በመተማመን አዎ እንዲህ ያለ ፍራፍሬ ብዙ ጊዜ በልቻለሁ በማለት ትመልስላታለች። በዚህ ምክንያት በጄንና በደንበኛዋ መካከል ከባድ ጭቅጭቅ ይነሳል። ጠቡ እየተባባሰ ሲሄድ ሁኔታውን ለማረጋጋት ሚ የተባለች ሌላ ጊዜያዊ ሰራተኛ ትመጣለች። ሚ የዚህ ታሪክ ሌላኛዋ ዋና ገጸ ባህሪ ናት። ነገር ግን ደንበኛዋ ከመረጋጋት ይልቅ ስራ አስኪያጁን ጥሩልኝ፣ ማውራት የምፈልገው ከሱ ጋር ብቻ ነው እያለች መጮ ጀመረች። በሚቀጥለው ትዕይንት ስራ አስኪያጁ ሁለቱንም ሲገጻቸው ይታያል። ሚ በመፍራት ይቅርታ ትጠይቃለች። ጄ ግን ጥፋተኛ ስላልሆነች ይቅርታ ለመጠየቅ ፈቃደኛ አልሆነችም። ስራ አስኪያጁ ለጄን ከዚች ልጅ ተማሪ፣ እሷ እንዴት ይቅርታ እንደምትጠይቅ ተመልከቺ፣ አንቺ ግን ሁልጊዜ ችግር ትፈጥሪያለሽ፣ ቀድሞውኑ ስሜት የተበላሽቷል፣ ሂጂና ደንበኛዋን ይቅርታ ጠይቂ፣ የፍራፍሬ ገበያ ሽያጫችን በጣም ቀንሷል፣ ዛሬ ደግሞ የሊቀመንበሩ ልጅ ለስብሰባ እየመጣ ነው ይላታል። ቀጥሎ የስብሰባው ትዕይንት ይታያል። የሊቀመንበሩ ታናሽ ልጅ ዱዋን ሌላኛዋ ገጸ ባህሪ ነው። ዱዋን በታላቅ ወንድሙ ፊት እየተገሰጸ ነው። ታላቅ ወንድሙ በአንተ ምክንያት የዛሬው የንግድ ሁኔታችን ተመልከት፣ ትርፍ ቀርቶ ኪሳራ ውስጥ ልንገባ ነው። ይህ የመጨረሻ ዕድል ነው። ሁሉን ነገር አስተካክል፣ ካልሆነ ግን ቦታህን ይረከባለሁ፣ አንተም ትለቃለህ ይለዋል። ዱዋን በዝምታና በቁጣ ስብሰባው ላይ ይቀመጣል። ስብሰባው ካለቀ በኋላ ዱዋን ወደ ጓደኛው ሄዶ በቁጣ ታዲያ ታናሽ ብሆን ምን ይሁን በሁሉም ፊት አዋርደኝ ይለዋል። ታላቅ ወንድሙ ስለሆነ ብቻ ራሱን ከፍ አድርጎ እንደሚያይ ይናገራል። በመቀጠልም ለጓደኛው ሃሩን አሁኑ ወደ ምግብ መሸጫው ሄደህ ሁሉን ነገር ታስተካክልኛለህ፣ እሱ በስም ብቻ ወንድሜ ነው፣ እውነተኛ ቤተሰብ ያንተ ነህ፣ ይህ ለእኔ ማድረግ አለብህ ይለዋል። እዚህ ጋር ሃሩን ከገዛ ቤተሰቡ በላይ ዱዋን የሚተማመንበት የቅርብ ጓደኛ መሆኑን እንረዳለን። ሃሩን አሁን ባልችል እንኳ ግዴታዬ ስለሆነ አደርገዋለሁ፣ የፍራፍሬ ገበያውን እመራለሁ ይላል። ሃሩንም አንዱ ዋና ገጸ ባህሪ ነው። እንዲያውም የሃሩን እናት በዱዋን ቤት ውስጥ የምግብ አበሳሳይ ሆና ትሰራለች። ሃሩን የመጣው በጣም ድሃ ከሚባል ቤተሰብ ቢሆንም ከዱዋን ጋር ግን በጣም የሚቀራረቡ ጓደኛሞች። ዱዋን ወንድሜ አንተ ንግዱን ያዝልኝ፣ እኔ ደግሞ ከቲም ግሩፕ ሴት ጋር ያለኝን የፍቅር ቀጠሮ እወጣለሁ፣ እሷን በማግባት በኩባንያ ውስጥ ያለኝን ኃይል መጨመር ይችላሉ ይላል። በሌላ በኩል ጄንና ሚን እናያለን። እነሱ በጣም የቅርብ ጓደኛሞች ናቸው። ጄን ከአንድ የበጎ አድራጎት ስልክ ይደወልለታል። ሚ የማን ቁጥር ነው ለምን አታነሺውም ብላ ትጠይቃታለች። ጄ ግን መልስ አልሰጥም። የሚቀጥለው ትዕይንት እየደወለችው የጄን እናት እንደሆነች ይታወቃል። ጄን ወደ አንድ ቦታ በመሄድ እየተዘጋጀች ነው። እናቷ በመጨረሻ ስልኩን አነሳችው። ዛሬ ያ የፍቅር ቀጠሮሽ መሆኑን እንዳትረሺ፣ በምንም አይነት ሁኔታ እንዳታረፍድ ትላታለች። ዱዋንን ሊያገኛት ቀጠሮ የያዘው ልጅ ሌላ ማንም ሳይሆን የቲም ግሩፕ ልጅ የሆነችው ጄን መሆኗን ይገልጻል። እሷ በጣም ሀብታም ናት። የድርጅቱ ፕሬዝዳንት እንጀራ አባቷ ነው። ጄን ከእናቷ ሆነ ከእንጀራ አባቷ ጋር ስለማትስማማ ከቤተሰቦቿ ጋር ጥሩ ግንኙነት የላትም። እናቷ እንዲያውም ጄን እድለቢስ እንደሆነችና በሄደችበት ቦታ ሁሉ ደስታ እንደሚጠፋ ታስባለች። ጄን በቤት ውስጥ የቅርብ ግንኙነት ያላት የሚንከባከባት የእንጀራ ወንድሟ ጋር ብቻ ነው። ጄን ለፍቅር ቀጠሯዋ በጣም ተውባ ትዘጋጃለች። ነገር ግን ስራ አስኪያጁን መምጣት አያስፈልግህም ብቻዬን እሄዳለሁ ትለዋለች። መኪናዋን ይዛ ጉዞ ትጀምራለች። ነገር ግን እየነዳች ሳለች ሜካፖ ሙሉ በሙሉ ትቀይረዋለች። በቀጠሮ ቦታ ስትደርስ በጣም የሚያብረቀርቅ መልክ ይዛ ትቀርባለች። በዚህ መሃል ዱዋን ለቀጠሮ መጥቷል። ሃሩን ግን ጥሏቸው ይሄዳል። ዱዋን የቲ ግሩፕን ልጅ ጄንን መጠበቅ ይጀምራል። እየጠበቀ ሳለ ጄን መታ ትቀመጣለች። ዱዋን አለባበሷን አይቶ በግርምት ማንነሽ ሲል ይጠይቃታል። ጄን ነግሬሃለሁ እኮ ልታወቃት የመጣህ ልጅ መለየት አልችልም ማለት ነው ትለዋለች። ዱዋንም የቲ ግሩፕ ልጅ ቻይና ነው የተማሩት ብዬ ሰምቼ ነበር፣ አንቺ ግን በጭራሽ ያናት መስም ይላታል። ጄን በንቀት ስማ አንተ ጨዋነት ከጎደለህ እኔም እንደዛው መሆን እችላለሁ፣ በአክብሮት አነጋገር ትለዋለች። ዱዋን ሲመልስ ለማን ብለሽ ነው እንዴት ተጃጃልሽው? እንዳየውሽ ውድቅ እንዳደርግሽ ይላታል። ጄን የመጀመሪያውን ሐሳብ በትክክል ተረድተዋል። ውድቅ እንድታደርገኝ እፈልጋለሁ፣ ነገር ግን ምክንያቱ የተሳሳተ ነው። ሌላ ወንድ የምወደው የለም፣ ስለዚህ አሁኑኑ ሄደህ ለቤተሰቦቼ እንዳልወደድሽኝ ንገራቸው ትለዋለች። ዱዋን ወደ እሷ ጠጋ ብሎ እመቤቴ የተሳሳተ ሰው ጋር ነው የተጫወትሽው፣ አሁን ለቤተሰቦችሽ በጣም እንደወደድኩሽና አንቺ ብቻ እንደማገባ ነገራቸዋለሁ ይላታል። ደንግጣ ምን እያልክ ነው ስትል ትጠይቀዋለች። ዱዋንም በህይወቴ ከምጠላቸው ነገሮች ሁለቱ አንዱ ሰው ከኔ በላይ እንደሆነ አድርጎ ሲያስብ፣ ሁለተኛው ደግሞ ሊጠቀምብኝ ሲሞክር ነው። በጨዋነት መተሽ ይህንን ጋብቻ እንደማትፈልጊ ብትነግሪኝ ኑሮ
ረዳሽ ነበር። ሴቶቹ መርዳት ወዳለሁ፣ አሁን ግን ሐሳቤን ቀይሬያለሁ ይላታል። ሊሄድ ሲል ጄን ቆማ ይቅርታ ትጠይቃለች። በእውነት ለቤተሰቦቼ ላገባሽ ፈልጋለሁ ልትል ነው ስትል ጠይቀዋለች። ዱዋን ያ ላስፈራራሽ ብቻ ነው እንደዛ አላደርግም ይላታል። ጄን ልታመሰግነው ስትል ዱዋን በድንገት ውሃ ጭንቅላቷ ላይ ያፈስባታል። በዚህ ዓለም ላይ በነፃ የሚገኝ ነገር የለም ይላታል። ጄን በጣም ትናደዳለች። ሜካፑን አስተካክላ ስትወጣ በሊፍት ውስጥ ከሃሩን ጋር ትገናኛለች። ጄን አላስተዋለችውም። ሃሩን አይኖቹ ግን እሷ ላይ ያርፋሉ። በኋላም ሃሩን ወደ ዱዋን ይሄዳል። ዱዋን ዛሬ ቀኑ ሙሉ ተበላሸ። መጀመሪያ ያ ታላቅ ወንድሙ ተብየው፣ አሁን ደግሞ ይች ልጅ የሚያንኳስሱኝን ወይም ሊጠቀሙብኝ የሚሞክሩን ሰዎች እጠላለሁ። ያቺ ልጅ ልትጠቀምብኝ ነበር እያለ አማረረ። ሃሩን ይህንን ሁሉ በትኩረት ይሰማል። በሌላ በኩል ስራ አስኪያጇን አዲስ አለቃችን ምክትል አለቃ ሃሩን መች ነው የሚመጣው ስትል ትጠይቀዋለች። ስራ አስኪያጁ ወደ ስራ ሂጂ፣ ሌላ ነገር ማወቅ አያስፈልግሽም ይላታል። ሚ ግን ሃሩንን ስለምትወደው በጣም ጓጉታለች። በዚህ መሃል የጄን እናትና የእንጀራ አባቷ ይታያሉ። እነሱም እርስ በርስ አይስማሙም። እናቷ በቁጣ ወደ ጄን መታ እንዲህ ያለውን ጥሩ እድል እንዳታጪ ያደረገሽ ያ ልጅ ማን ነው? ያ ልጅ እኮ ሌላ የምትወዱ ሰው እንዳለ ሁሉን ነግሮኛል ትላታለች። ዱዋን ስለ ጄን ለእናቷ ከሷት ነበር። ጄን የምወደው ሰው የለም፣ ነገር ግን በራሴ ምርጫ ማግባት ፈልጋለሁ ትላለች። እናቷ እንደገና ትገጻታለች። ጄን ምንድነው ችግርሽ? ለምን አንዴም እንኳ በፍቅር አታናግርኝም ስትል ትጠይቃታለች። እናቷም ምክንያቱም አንቺ እድለቢስ ነሽ፣ በሄድሽበት ሁሉ ደስታ ይጠፋል በማለት ያንኑ አሳማሚ ቃል ትደግምባታለች። ጄንም በሀዘን ከክፍሉ ጥላ ትወጣለች። በዚህ መሃል ሃሩን አዲስ አለቃ ሆኖ ወደ ፍራፍሬ ገበያው ደረሰ። ሚ በጥሩ ሁኔታ ሰላምታ ሰጠችው። ሃሩንም በተገቢው መንገድ መለሰላት። ምሽት ላይ ሁሉም ሰው ወደ ቤቱ መሄዱ ሃሩን ሲያይ ሚ ግን አሁንም እየሰራች ነበር። ወደ ቤትሽ መሄድ አያስፈልግሽም ሲል ጠየቃት። ሚም አለቃ አሁን እየወጣሁ ነበር ስትል መለሰች። ሃሩን መሄድ ሲጀምር ሚ በፈገግታ ተከተለችው። በሌላ በኩል ጄን በቁጣ ብዛት ብዙ ጠጥታ ሚንን ለማግኘት መጣች። ከሩቅ ሚ ከሃሩን ጀርባ ፈገግ ብላ ስትከተለው አየቻት። ጄን ብትጠራትም ሚ አልሰማቻትም። ስለዚህ ጄን ወደ እሷ አመራች። ሃሩን ዞር ሲል በሊፍት ውስጥ ያያት ጃገረድ መሆኗን አወቃት። ሚ ጄንን አስተዋወቀች። አለቃ እሷም እንደኔ በዚህ በትርፍ ጊዜ የምትሰራ ናት አለችው። ጄን ለሃሩን ሰላምታ ብትሰጠውም እሱ ግን ችላ በማለት ሚን ነገ እንገናኝ ብሏት መሄድ ጀመረ። ጄን በቁጣ አንተ ሰውዬ ሰላም ስልህ ጠብ ሳይነሳ በፊት መልስ መስጠት ነበረብህ አለችው። ሚ ጣልቃ ገብታ ልታረጋጋ ሞከረች። ጄን ግን በሰላምታይን ሳትመልስ ስትቀር ደስ አይልም ስትል ተናገረች። በመጨረሻም ሃሩን ሰላም ካለ በኋላ ቁጣዋን እንድትቆጣጠር ነግሯት በኩራት ትቷት ሄደ። ሚ ተይው ጄን ሀብታም ሰዎች እንዲህ ናቸው አለች። ምስኪኗ ሚ እውነተኛ ሀብታም ማን እንደሆነና ማን እንዳልሆነ ገና አላወቀችም። ቆይቶም ጄን ከሚጋ ወደ ቤቷ ሄደች። ሚ ሁልጊዜ ከእናትሽ ጋር ስትጣይ ለምን ወደ እኔ ቤት ትመጫለሽ? ከሷ ጋር እንዲህ መጣላት የለብሽም አለቻት። ጄን ግን ያንን ተይው ንገሪኝ፣ የምትወጂው ልጅ እሱ ነው ስትል ጠየቀቻት። ሚ አዋለች። ጄ ታዲያ መች ነው ፍቅር የምትጀምሩ ስትል በድጋሚ ጠየቀች። ሚም እሱ በጣም ሀብታም ነው ከኔ ደረጃ በላይ ነው አለቻት። ቢሆንም በማግስቱ ሚ ለሃሩን በርገር ይዛ መጣች። ዱዋን አያትና ሰው እየፈለግሽ ነው አላት። በዚያም ቅጽበት ሃሩን ወጣ። ዱዋንም ማናት እሷ ሲል ሃሩን ጠየቀው። ሃሩን እዚህ የምትሰራ ናት አለው። ዱዋን ራሱን አስተዋወቀ። እኔ የሃሩን ጓደኛ ነኝ፣ እዚህ እቃ በመጫንና በማውረድ ስራ ነው የምሰራው አላት። ሚ በርገሩን ለሃሩን ሰጠችውና አለቃ ይህን ላንተን ያመጣሁት አለችው። ዱዋንም ትወጂዋለሽ እንዲህ ሲል ጠየቃት። ሚ በድንጋጤ አይ በፍጹም አልወደውም አለች። ስለዚህ ለሃሩን አለቃ ጥሩ ሰው አይደለም ማለት አይደለም እያለች ልታብራራ ስትል ዱዋን ጣልቃ ገብቶ እንግዲያውስ ነኝ ትወጂዋለሽ ወይስ ሳትወጂውም አላት። ሚም በዱዋን ላይ የጮኸች ዝም በል ጣልቃ ትግባ ብላ ጥላው ሄደች። ዱዋን ወደ ቢሮ ገብቶ ከሃሩን የሥራ ማጠቃለያ መቀበል ይጀምራል። ሚ ለሃሩን ያመጣችውን በርገር ዱዋን ብቻውን በልቶ ይጨርሰዋል። ሚ ተመልሳ ስትመጣ ጄን እንዴት ነበር በርገሩን ሰጠኸው ስትል ጠይቃለች። ሚ ግን በብስጭት እንዴት አድርጊ በስርዓት እሰጠዋለሁ፣ በመካከላችን እንደ ቁራ ጣልቃ የገባው ሰውዬ ሁሉንም ነገር አበላሸው ትላለች። ከጥቂት ቆይታ በኋላ ያ ቁራ የተባለው ዱዋን ወደ እሷ መጥቶ በስራሽ ላይ ትንሽ ልርዳሽ ሲል ይጠይቃታል። ሚ በቁጣ ስታየው ዱዋን በነገራችን ላይ ያዘጋጀሽው በርገር በጣም ጣፋጭ ነበር ይላታል። ሚ በድንጋጤ በርገሩን በሙሉ አንተን የበላኸው ስትል ጠይቀዋለች። ዱዋንም አዎ በጣም ቆንጆ ነበር ሲል ይመልሳል። ሚ በልቧ ምን ዋጋ ያለው ያ ቁራ በላው እኮ ስትል ታጉረመረማለች። ዱዋን ግን ሰምቷት ምን አልሽኝ ቁራ ይላታል። ሚም ለአንተ አላልኩም ሰው ለራሱ ማውራት አይችልም እንዲህ ስትል ትመልሳለች። ዱዋን ግን እኔ
እስከሰማች ድረስ ድምጽሽን ከፍ አድርገሽ የተናገርሽው ይላታል። ሚ ይባስ ብላ ትቆጣና አንተም የሚገርም ሰው ነህ፣ እንዴት ሴት ጠዋት በማለዳ ተነስታ በርገር አዘጋጅታ ለአንድ ወንድ ዛ ስትመጣ ያንን ወንድ እንደምትወደው ግልጽ ነው። አንተ ግን ምን አደረግ? በብዙ ልፋት ያዘጋጀሁትን በርገር በላኸው። እንግዲያውም ጥሩ ጓደኛ የሆነው ምክትል አለቃ ሃሩንን ማመስገን አለብህ። በሱ ምክንያት ነው እዚህ የስራ ዕድል ያገኘኸው። ካልሆነ ግን እንዳንተ ያለ ቁራ ማንንም አይቀጥርም ብለው ጥላው ትሄዳለች። ዶዋን የሆነ ነገር ሊላት ሲከተላት ሲል ግን ስልክ ይደወልላታል። የዶዋን የደወለው የጂን ታላቅ ወንድም ቺን ነበር። ቺን ዶዋንን እንዲያገኘው ጠርቶት ሄደ። ሲገናኙም ቺን ከታናሽ እህቴ ጋር እንዴት ነው የምታወራው ሲል ጠየቀው። ዶዋን ጥሩ ትምህርት ሰጥቻታለሁ፣ ከእንግዲህ እንዲህ ያለ ነገር አታደርግም ብሎ ሲመለስ ቺን በድንገት ጎትቶ በቦክስ መታው። ሌላ ጊዜ ከእህቴ ጋር ባከብሮ ተወራ ብሎ አስጠነቀቀው። በሌላ በኩል ሃሩን ጄን ደንበኞችን እንዴት በጥሩ ሁኔታ እንደምትይዝና ብዙ ቋንቋዎችን ስለምታው ከውጭ ሀገር ደንበኞች ጋር በቀላሉ እንደምትግባባ ያስተውላል። ሃሩን በዚህ ችሎታዋ በጣም ይደነቃል። ዶዋን በጄን ወንድም ተደብድቦ በቁጣ ወደ ፍራፍሬ ገበያ ይመለሳል። ሃሩን የት ቆይታ ነው የምትመጣው? ተጣልተ ነው ሲል ይጠይቀዋል። ዶዋን ማማረር ይጀምራል። በቤቷ ውስጥ ማንም የሚሰማት አይመስለኝም ነበር፣ እሷ ግን ሄዳ ለወንድሟ ከሰሰችኝ ይላል። ሃሩን ግራ በመጋባት ስለ የትኛዋ ሴት ነው የምታወራው ሲለው ዶዋን ስለ እሷ ማውራት በጭራሽ አልፈልግም ብሎ ወሬውን ይዘጋዋል። ዶዋን ወደ ገበያ ውስጥ ይገባል። ሚ ስትሰራ ያያትና የተንኮል ፈገግታ ያሳያታል። ሚ ፊቷን ስታጨማድድበት እሱ መልሶ ያሾፍባታል። ነገር ግን በድንገት ጄንን ያያትና በከፍተኛ ድምፅ አንቺ እዚህ ምን ታደርጊያለሽ ብሎ ይጮሃል። ሚና ሃሩን በድንጋጤ ይመለከታሉ። ዶዋን በቀጥታ ወደ ጂን በመሄድ ምን እየሰራሽ ነው እዚህ ሲል በድጋሚ ይጠይቃታል። ጂን እዚህ እንነጋገር ብላ ይዛው ትወጣለች። ሚና ሃሩን እዚህ ሁለቱ ሄደው የት የሚያወሩት በሚል ይበልጥ ይገረማሉ። ዶዋን ጄንን እኔን ለመሰለል ነው የመጣሽው? ንገሪኝ፣ ከኔ ምን ትፈልጊያለሽ ሲል ይጠይቃታል። ጄን ለምንድን ነው የድሮውን የምትይዘው ስትለው ዶዋን የምን ድሮ ነው? ወንድምሽ እንዴት እንደመታ ተመልከች ይላታል። ጄን ግን ይህ የራስ ድርጊት ውጤት ነው፣ ስለዚህ መቀበል አለብን በማለት ትመልስለታለች። ዶዋንም እንደገና ባለጌ እየሆንሽ ነው፣ አሁን ንገሪኝ፣ ለምንድን ነው እዚህ የምትሰሪው? እንዲህ ያለ ታላቅ ቤተሰብ ያለሽ ልጅ ለምን እዚህ በትርፍ ጊዜ ስራ ትሰሪያለሽ ይላታል። ከዚያም ተረድቻለሁ፣ ፍቅረኛሽ እዚህ እየሰራ መሆን አለበት ብሎ ይገምታል። ጄን ስንት ጊዜ ልንገርህ፣ ፍቅረኛ የለኝም፣ ማንነቴ ከታወቀ ሌላ ቦታ ስራ አላገኝም፣ ለዛ ነው እዚህ የምሰራው ትላለች። ዶዋን እየቀለደች መስሎት የቲም ግሩፕ ልጅ መሆንሽን ብትናገሪ አባትሽ የቲም ቦታ ስራ ያሰጥሻል ይላታል። ጄን ግን እባክህ ይህ ጥያቄን ተቀበል፣ እዚህ መስራት አለብኝ ስትል ትለምነዋለሽ። ዶዋንም ምናልሽ? ጥያቄ እሺ እቀበላለሁ፣ ግን ያንቺን ልጅ እንድታገባኝና የኔ ሴት እንድትሆን ንገሪያት ይላል። ጂን በብስጭት አሁኑ ስራዬን መልቀቅ ፈልጋለሁ ብላ ትሄዳለች። ጂን ወደ ሚስት መለስ ሚ ይህንን ቁራ እንዴት ታውቂዋለች ስትል ትጠይቃታለች። ጂን መልስ ሳትሰጥ ዶዋን ጣልቃ በመግባት ይህ ቁራ እዚህ ውጭ ቆሞ ሁሉንም ነገር እየሰማ ነው ይላቸዋል። ሚ ትደነግጣለች። ዶዋን ሊሄድ ዞር ብሎ ይህ ቁራ የዚህ ኩባንያ ዋና ስራ አስኪያጅና የአንቺም አለቃ ነው ይላታል። ሚ በድንጋጤ ጄንን ስታያት ጄን አዎ እውነት ነው ትላለች። ዶዋን ለምንድን ነው እውነቱን ነገርኳቸው እያለ እያሰበ ይወጣል። ሚ አሁን ጄንን መጠራጠር ትጀምራለች። ነገሩ ግራ እያጋባኝ ነው። የምትለብሻቸው ልብሶች በጣም ውድ ናቸው፣ አንቺ ደግሞ ያን ያህል ሀብታም አይደለሽም፣ ደግሞም ይህንን ቁራ ቀድመሽ ታውቂዋለሽ፣ ምናልባት ፍቅረኛሽ ነው እንዴ? እነዚህ ልብሶች የገዛልሽ እሱ ነው ስትል ትጠይቃታለች። ጄን ምን እያሰብሽ ነው? በፍጹም እንደዛ አይደለም ትላለች። ስትወጣ ሃሩን እንደገና ታገኘዋለች። ሰላምታ ስትሰጠው በዚህ ጊዜ ሃሩን ሰላምታዋን መልሶላት ያልፋል። ጄን እንደገና ጠራዋለች። ሃሩን አሁንስ ምን ፈለግሽ? ሰላምታሽን መለስኩ እኮ ይላታል። ጄን እያንዳንዱን ትንሽ ነገር ያስታውሳል ብላ በልቧ ታስባለች። ከዚያም ነገ በራስ ሰዓት ነፃ ነህ፣ አብረን እራት እንብላ፣ እንዲያውም ተው ባልጠይቁ ይሻል ነበር ትላለች። ሃሩን እየጠየቅሽ ነው ወይስ ለራስሽ እየመለሽ እራት አብረን እንድንበላ ትፈልጊያለሽ ይላታል። ጄን ለራሴ ሳይሆን ጓደኛዬ ስለምትወድ ነው ትላለች። ሃሩንም አዎ እንደምትወደኝ ያውቃለሁ፣ ግን አንቺ የእሷ መልክተኛ መሆን የለብሽም፣ ወደ ስራ ሂጅ ብሏት ትቷት ይሄዳል። ጄ ምን አይነት ኩሩ ሰው ነው ትላለች። በኋላም ሃሩን ቤት ደርሶ ዶዋንን በመደወል ያቺ ልጅ ጄንን እንዴት ታውቃታለህ ሲል ይጠይቀዋል። ዶዋን ግን የማንን ስም ነው የጠራኸው? ስለ እሷ ማውራት አልፈልግም ብሎ ስልኩን ይዘጋበታል። ሃሩን በዶዋን አኳኋን ደስ አላለውም። በማግስቱ በገበያ ውስጥ ሌላ ችግር ተከሰተ። አንድ ደንበኛ ከሚ ጋር ጭቅጭቅ ጀመረች። ሚ ምንም ሳትመልስ ዝም ብላ ትሰማለች። ጄን ግን ይህንን መታገስ አቅቷት ጣልቃ በመግባት ከደንበኛዋ ጋር መከራከር ጀመረች። ጠቡ እየተባባሰ በአጋጣሚ ደንበኛ ወደቀች። ጉዳዩ እስከ ፖሊስ ጣቢያ ደረሰ። ጄን እና ሚ ፖሊስ ጣቢያ ሆነው ይታያሉ። ሃሩን መጥቶ ከስር እስከ አስፈታቸው። ነገር ግን ለጄን ደንበኛዋን ይቅርታ መጠየቅ አለብሽ አላት። ጄን ግን ጥፋተኛ ካልሆንኩ
ይቅርታ ጠይቅም ስትል መለሰችለት። ሃሩን ጥፋቱ ያንቺ ነው፣ ደንበኛዋን ገፍተሽታሽ አንቺ ነሽ ቢላትም ጄን ግን እኔ ያልገፋዋትም በማለት መከራከሯን ቀጠለች። በዚህ ምክንያት ሃሩን ወይዘሪት ጄን ካሁኑኑ ከዚህ ስራ አባሬሻለሁ አላት። ጄንም ምንም ችግር የለውም አባረኝ፣ ግን ባላጠፋሁት ነገር ይቅርታ አልጠይቅም አለችው። ትዕይንቱ ተቀይሮ ሃሩን ሚንን ይዞ ሲመለስ ይታያል። በመንገዱ ላይ ሚ እባክህ አለቃ እንደገና ቅጠራት፣ ጥፋቱ የእሱ አልነበረም እያለች ብትለምነውም ሃሩን ግን ሊሰማት አልፈለግም። ሚን ገበያው ጋር ወርዶ ሲመለስ ዶዋን እዚያ እየጠበቀ ነበር። ዶዋን ሚን ሲያያት ያንኑ የተንኮል ፈገግታ አሳያት። እሷ ግን ሙሉ በሙሉ ችላ ብለው ለሃሩን ደህና አድሩ ካለችው በኋላ ጥላው ሄደች። ዶዋን በመገረም አሁን ችላ አለችኝ አለ። ሃሩን አሁንም ዶዋንን ጄንን እንዴት ታውቃታለህ ማንናት ሲል ጠየቀው። ዶዋን ግን ሰውየው የማንን ስም ነው የምጠራው? ስለዛች ልጅ ማውራት እንደማልፈልግ ነገር ያለው በማለት አሁንም ስለ ጄን ምንም አልነገረውም። በዚህ መሃል ጄን ወደ ታላቅ ወንድሟ ቺን ሄዳ እርዳታ ጠየቀች። እባክህ ወንድሜ ይህንን ጉዳይ ፍታው፣ እዚያ መስራት አለብኝ አለችው። ቺንም እህቱን ለመርዳት ተስማማ። በሌላ በኩል ዶዋንን ወደ ቤት እየሄደ ሳለ በመንገድ ላይ ሚን አገኛት። ራሱን ለማሳየት በማሰብ መኪናውን አቁሞ ልውሰድሽ ለማለት ሲያስብ ሚ እያለቀሰች መሆኑን አስተዋለ። ትንሽ ተጨንቆ ምን ሆነሻል? ለምን ታለቅሻለች ሲል ጠየቃት። ሚ ምንም አልነገረችውም። ነገር ግን እሷን ለማረጋጋት ዶዋን አብሯት ሄደ። ሚ ዶዋን ይዛው የጎዳና ላይ መጠጥ መሸጫ ሄዳ ሶጆ መጠጣት ጀመሩ። ጆዋን በዚያ ትንሽ ወንበር ላይ በስርዓት እንኳ መቀመጥ አልቻለችም። ሚ ግን በጣም ማዝና ስለነበር ደጋግማ እየጠጣች ነበር። ዶዋን ወደ ሌላ ቦታ እንሂድ ቢላትም ሚ እሺ ወደ ቤት ሄዳለሁ አለችው። ዶዋን ቤት ሂጂ አላልኩሽም ሲላት ሚ አንዲ ልንካ ስትል ጠየቀችው። እስከዛሬ የሀብታም ሰው ንክቼ አላውቅም አለችው። ዶዋን አቁሚ ቢላትም ሚግ ነካችውና በመጨረሻም ሀብታም ሰው ንካው ብላ በደስታ ጮኸች። የሷን ሁኔታ ያየው ዶዋንም መሳቅ ጀመረ። ቆይቶም ዶዋን ሚን ወደ ቤቷ እያደረሳት ሳለ ሚ በመኪናው ውስጥ እንቅልፍ ወሰዳት። ዶዋን በድንገት ፍሬን ይዝና ባንና ነቃች። እሱም እንዴት ያለ ድፍረት ነው? እኔ ወደ ቤት እያደረስኩሽ አንቺ በሰላም ትተኛለሽ አላት። ሚ ምን ላደርግ ሶጆ እንቅልፍ ያመጣብኛል አለች። ከዚህ በድንገት ማልቀስ ጀመረች። ዶዋን አሁን ደግሞ ምን ሆንሽ ነው ሲላት ምን ላድርግ ሶጆ ደግሞ ያስለቅሰኛል አለች። ወዲያው ደግሞ መሳቅ ስትጀምር ዶዋን ልጅቷ ሙሉ በሙሉ አብዳለች ብሎ አሰበ። ቀበቶሽን ፍሽ ያላት። ሚ ለምን ምን ተፈጠረ ስትል ዶዋን ቤት ደርሰናል ሲል መለሰላት። ጄን ከበረንዳ ላይ ሆና ዶዋን ሚንን ይዞ ሲወጣ ትመለከት ነበር። ወዲያው ወርዳ ዶዋንን ምን እያደረካት ነው ስትል ጠየቀችው። እሱም ቆይ እስኪ በደንብ እኔ ምንም አላደረኳትም፣ እሷ ናት ሁሉንም ነገር ያደረገችብኝ ያለች አላት። ጄን ሚን ደህና ነሽ ስትላት ሚ ጄን እህቴ አንቺ ደህና ነሽ እያሉ እርስ በርሳቸው ይጠይቃሉ። ዶዋንም እናንተ ሰዎች ምን እየሆናችሁ ነው? ልሂድበት አለ። ልክ መኪናውን ከፍቶ ሊወጣ ሲል ሚ ሸሚዙን ይዛ ስለነበር ተቀደደ። ጄንና ሚ እርስ በርስ ታዩ። ከዚያም ሚን እንቅልፍ ጣላት። ጄን ሚን ወደ ውስጥ አስገብታ አስተኛቻት። ከዚያም ተመልሳ ወጣ ዶዋን ሚን እንደትረብሻት ስትል አስጠነቀቀችው። ዶዋንም በስርዓት ተመልከችኝ፣ እኔ ነኝ ረበሽኳት ወይስ እሷ ናት ያስቸገረችኝ አላት። በማግስቱ ጠዋት ጄን ካሮን ስልክ ደረሳትና ወደ ቢሮ ጠራት። እንደ እውነቱ ከሆነ ጄን ይቅርታ እንድትጠይቅ ያደረገው ወንድሟችን ስለነበር ያቺ ደንበኛ ራሷ መጣ ይቅርታ ጠየቀች፣ ጥፋቷንም አመነች። አሁን ጄን ሃሩን እንግዲያውስ ወደ ስራ መመለስ እችላለሁ አይደል ስትል ጠየቀችው። ሃሩን ግን አይደለም አሁን መመለስ አትችይም፣ ምክንያቱም ለዚህ ስራ ምንም አይነት ፍላጎት የለሽም፣ ከስራ ተባረሻል ስልሽ እንኳን ችግር የለውም ነው ያልሽው፣ ይህ ስራ ላንቺ ምንም ትርጉም የለውም ማለት። ጄን በንዴት ሀብታም ስለሆንክ ብቻ የፈለግከውን ማለት የምችል ይመስልሃል? በህይወትህ ሽንፈት አይተህ ታውቃለህ? እንዲህ የምትመክረኝ አለችው። ሃሩንም አንድ ታሪክ ልንገርሽ፣ የኔ ግል ታሪክ ነው፣ ጥቂት የቅርብ ሰዎች ብቻ የሚያውቁት አላት። ከዚያም እናቱ ቤት አዝኝ ሆነዋል። አባቱ መራመድ እንደማይችልና እዚህ ለመድረስ ምን ያህል ድህነት እንዳሳለፈ ነገራት። ጄን ይህን ሁሉ ሰማ በስሜት ተነግታ ይቅርታ ጠየቀችው። ሃሩንም ይህንን ታሪክ የነገርኩሽ ይቅርታ እንድትጠይቂ ሳይሆን የስራ ዋጋ እንድትረጅ ነው አላት። ጄንም አሁን ገባኝ፣ ወደ ስራ መመለስ እችላለሁ ስትል ጠየቀችው። ሃሩን ሲወጣ ነገ የቡድን ማራት አለ፣ እዚያ ተገኛላት። ይህም ማለት እንድትመለስ ፈቅዶለታል ማለት ነው። በማግስቱ ጄን እና ሚ ገበያ ውስጥ አብረው እየሰሩ ሳለ ሚ ከዳይሬክተሩ ጋር ምንም አድርጌ ይሆን እያለች ራሷን ትወቅስ ነበር። በዚህ መሃል ጄን ፈጽሞ የተለየ ጥያቄ ጠየቀቻት። አንድ ወንድ ለጥቂት ሰዎች ብቻ የነገረውን የግል ታሪክ ካካፈለሽ ምን ማለት ነው? ሚም ያ ሰው ባንቺ ላይ ፍላጎት አለው ማለት ነው። እንግዲያውም ምክትል ሃሩን ለእኔ ታሪኩ እንዲነግረኝ እመኛለሁ አለች። ጄን ግን ያንን ታሪኩን የነገረኝ እኮ ራሱ ሃሩን ነው ስትላት ሚ ደነገጠች። ከዚያም ጄን ሃሩን ሀብታም አይደለም፣
የመጣው በጣም ድሃ ከሆነ ቤተሰብ ነው ስትላት ሚ በጣም ማዘነች። ምክትል ሃሮን ታሪኩን ለሷ ሳይሆን ለጄን በመንገሩ ቅሬታ ተሰማት። በሀዘን ስትሄድ ዶዋን እናገኘችው። ሰላም ብለው ልታልፍ ስትል ዶዋን አስቆማት። ሚ ይቅርታ ጠይቃ እነሆ ለ3 ወር ገንዘብ ብቆጥብ እንኳ ውድ ሸሚዝን መተካት አልችልም አለችው። ዶዋን እየሳቀ ለሸሚዝ ክፍያ የምጠይቅሽ ያን ያህል የወረደ ሰው መስልሻለሁ አላት። ሚም በእውነት ሸሚዙን ገንዘብ አትፈልግም ካለችው በኋላ እሺ እንግዲያውስ ሄድኩ ብላ ጥላው ሄደች። ዶዋንም ይች ልጅ መቼም አትቀየርም እያለ ተመለከታት። ቀጥሎ የታሪኩ ክፍል የቡድን እራቱን ያሳየናል። አንዱ የስራ ባልደረባ ሆን ብሎ ለጄን ሶጁ እንድትጠጣ ይጋብዛታል። ጄን ሶጁ እንደማትጠጣ ብትነግረውም እሱ ግን ሊሰማት አልፈለገም። ልክ በዚህ ጊዜ ሃሮን መጥቶ ብርጭቆዋን በውሃ ሞላውና ሰጣት። ሚ ከሩቅ ሆና ሃሮን ለጄን ያደረገላትን ያለውን እንክብካቤ ትመለከታለች። ሃሮን በጄን ላይ ፍላጎት እንዳለው ስታውቅ ልቧ ተሰበረ። ከራቱም በኋላ ሃሮን ለጄን ምግብ ያቀርብላት ነበር። ከፓርቲው በኋላ ጄን ስለረዳት ሃሮን አመሰገነችው። ሚ በዚህ ሁኔታ ውስጥ ለሷ ምንም እድል እንደሌለ ተረዳች። ሚ እጁን ለመታጠብ ሲሄድ ለጄን እንዲህ አለቻት። ባለቃ ሃሮን ላይ ተስፋ ለመቁረጥ ስኛለው ጄን ለምን ስትል ጠየቀቻት። ሚም አታዩም እንዴ እሱ በእኔ ላይ ምንም ፍላጎት የለውም፣ ፍላጎቱ አንቺ ላይ ነው። እንዴት እንደሚንከባከብሽ አላየሽም? ይወድሻል። እንግዲያውም አንቺ እንድትወጂው መናገር እችላለሁ ስትል መለሰችላት። ጄን ብታስተባብልም ሚግን በቃኝ፣ ለኔ ቦታ በሌለበት መቆየት አልችልም። ለኔ አንቺ ስለምትበልጭብኝ እኔ ወደ ኋላ ላለሁ። አንቺ ጓደኛ ብቻ ሳትሆኚ ቤተሰቤ ነሽ አለቻት። ጄን ይህንን ስትሰማ በስሜት ተነካች። ሚ ስትወጣ ሃሮንን አለቃ እኔ በራሴ ሄዳለሁ፣ ለጄን ብቻ ታክሲ ጥራላት አለችው። ሚ ሄደች። ጄን ደግሞ ሃሮን ታክሲ ስለቀጠረላት ደስ አላት። ነገር ግን አሁን ስለ ሃሮን እውነተኛ ማንነት እንረዳለን። ሃሮን ጄንን ካየበት የመጀመሪያ ቀን ጀምሮ የቲን ግሩፕ ልጅ መሆኗን ያውቅ ነበር። ይህን ሁሉ እያደረገ ያለው ሆን ብሎ በእቅድ ነው። ዶዋን በኩባንያ ውስጥ ያለውን ስልጣን ለመጨመር የቲን ግሩፕን ልጅ ማግባት እንደሚፈልግ የነገረውን ያስታውሳል። በማግስቱ ዶዋን ለቁርስ ወደ ሃሮን ቤት ሄደ። እየበላ ሳለ ሚን ለምን ቋሚ ሰራተኛ እናደርጋትም ሲል ጠየቀ። ዶዋን የሚን ሁኔታ አይቶ አዝኖ ነበር። ሃሮን ግን ለሴት ልጅ የተሳሳተ ተስፋ መስጠት የለብም አለው። ዶዋንም በነገራችን ላይ ሰዎችን በመቅጠርም ሆነ በማባረር ረገድ ካንተ በላይ ስልጣን አለኝ፣ ያንን ታውቃለህ አይደል አለው። ሃሮን በጊዜያዊና በቋሚ ሰራተኛ መካከል ያለው ልዩነት እንኳን ታውቃለህ ሲል ዶዋን ቅርብ ጓደኛሞች ብንሆንም እኔ አለቃህ መሆኔን እንዳትረሳ ብሎት ወጣ። ሃሮን በዚህ ንግግር በጣም ተከፋ። ጄን ሃሮንን ለማመስገን በቤቷ የምሳቃ አዘጋጅታ ቢሮ አድርሳ ትታለት ወጣች። ሃሮን መጥቶ የምሳቃውንና የተያያዘውን ማስታወሻ ሲያይ ፈገግ አለ። በኋላም ወደ ገበያ ሄደ። ጄን ትኩረት ይሰጠኛል ብላ ብታስብም እሱ ግን ሙሉ በሙሉ ችላ አላት። ጄን በዚህ አኳኋኑ አልተደሰተችም። ሃሮን በቀጥታ ወደ ሚሄዱ ቋሚ ሰራተኛ መሆን ትፈልጋለች ሲል ጠየቃት። ሚዶዋን የረዳት እንደሆነ ተረዳችና አይ አለቃ፣ ሁሉንም የስራ ሂደት አልፋለሁ፣ መጀመሪያ በውል ከዚያ ቋሚ ሆናለሁ አለች። ቆይቶም ዶዋን ሚን ሊያገኛት መጣ። ሚ ገንዘብ ልታበድር ትችላለህ ወይስ በኩባንያ ውስጥ ምን ያህል ከፍተኛ የስራ መደብ ላይ ልታወጣኝ ትችላለህ ስትል ጠየቀችው። ዶዋን ምን አይነት የማይረባ ንግግር ነው፣ ሊጠቀሙብኝ የሚሞክሩ ሰዎችን እንደምጠላ ታውቂያለሽ አላት። ሚም ታዲያ ትወደኛለህ፣ ልታገባኝ ትፈልጋለህ አለችው። ዶዋንም አብደሻል እንዴ፣ ለምን አገባሻለሁ፣ የኔ ጋብቻ ስነ ስርዓት የሚፈጸም ነው አላት። ሚም ታዲያ ለምን ለሃሮን እድገት እንዲሰጠኝ ነገርከው ስትለው ዶዋን ሁኔታሽን አይቼ ልረዳሽ ስለፈለግኩ ነው አላት። ሚም በእውነት የወደድከኝ መስሎኝ ልቤ መዘዝ ጀምሮ ነበር ብለው ሄደች። በዚህ መሃል ጄን ለሃሮን የሰራውትን ምግብ እንዴት ነበር ስትል መልእክት ላከችለት። ሃሮንም ጥሩ ነበር፣ ስለረሳው ይቅርታ ብሎ መለሰላት። ጄን ላገኝ ፈልጋለሁ ስትለው ሃሮን ሊያገኛት ሄደ። ጄን በቤተሰቤ ውስጥ ከአባቴ ከእናቴ ወይንም ከእህቶቼ ጋር አልስማማም፣ የምሰማው ከወንድሜ ጋር ብቻ ነው አለችው። ሃሮንም ምን ማለት እንደፈለገች አልገባውም። ከዛም ጄን ፍቅረኛ ትሆናለህ ስትል ጠየቀችው። ሃሮን ይህንን ሲሰማ ፈገግ አለ፣ ግን መጀመሪያ ውድቅ አደረጋት። ጄን እሺ እንግዲያውስ ሄድኩ ብላ ስትዞር ሃሮን አስቆማት። ፍቅር ለመጀመር ህግጋቶች አሉ፣ ወንዱ ነው ሴቷን መጠየቅ ያለበት። ስለዚህ እኔ ጠይቅሻለሁ፣ ፍቅረኛ ትሆኛለሽ አላት። ጄን አዎ ብላ መለሰችለትና ግንኙነት ጀመሩ። ቆይቶም ጄን ለአንድም ሰው ምንም ነገር እንደማትደብቀው ሁሉ ለወንድሟ ፍቅር መጀመራቸውን ነገረችው። በዚያ ቀን ከወንድሟ ጋር ለስራ ጉዞ መሄድ ነበረባት። ወንድሟ ግን አሁን ፍቅር ጀምረሻል፣ አንቺ እዚሁ ቅሪ፣ እኔ ብቻዬን እሄዳለሁ አላት። ጄን ተስማማች። ወንድሟ ብቻውን ለጉዞ ወጣ። ነገር ግን